ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ አማን እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬም በአዳዲስ ቪዲዮዎች መጥቼላችኋለሁ። እንግዲህ አዳዲስ ቪዲዮዎችን ከዚህም ከዛም ለቃቅሜላችሁ አምጥቻለሁ እና በእነዛ ቪዲዮዎች ነው ዛሬ ሪአክት ፈታ ብትን የምንለው እና ለዚህ ቻናል አዲስ የሆናችሁ ፕሊዝ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ፣ ለማያውቁኝ ሰዎች ደግሞ ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየት ምናምን ካላችሁ ደግሞ ኮሜንት ላይ መጻፍ ይቻላል፣ ስድብ አይቻልም። ያ ቀጥታ ወደ ቪዲዮ ሰላም እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል፣ ፊት እርጥብ እንዳላወስክ። መብላቱንም ማወበልቻለሁ፣ እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይዳጅ። አንድ እርጥብማ እንዴት እክዳለሁ? ጓደኛዬ ነው ወስዳለሁ ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ አስባል እንግዲህ ለነገሩ ያው በአንድ እርጥብ ሁሉም ነገር ፊክስ ይደረጋልና ያው እንደ በግ ኑሪ ተብዬ እንደ ምንድነው የሚኖረው የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው? እሺ የኔ ባሪ የኔ ዘባይ ለጌታ ቤት ይሆናል ወይ? ኧረ ቶማስ ነፍስ አይማር እንዴ! ኧረ ፍታችሁ እንጂ ቢያንስ እንዴ! አንተ መዝሙር ላይም ይኸው እግዚአብሔር ምስክሬ ነው። የት እሱ በድንጋይ መታኝ ነው የሚላሉ። በፍጹም እኔ በድንጋይ ሰው መትቻለሁ። በዚህ ጠንከር አድርጌ ሳረገው ተሽከርክሮ ሲል አንገቱን እሺ በጫማ ረገጥኩና ናታ ፈርት ብላ ለይወስጀ እዚያ ኬር መንገድ እዚያ ቆሻሻው ልነግራቸው አልችልም። እዚያው አሁን ከምናገረው ይልቅ ያው ኮሜንት ላይ ብጽፍላችሁ ነው የሚሻለው። ማውራት ያለብኝ በስሱ ማለት ነው። ገቢና ሂሳብ አርሴናል ደጋፊ 10 ብር፣ ሌላው 50 ብር። አርሴናል ደጋፊ ነህ? እንዴት ነው የማውቀው? ሳካ አንቺ ደጋፊ ነሽ? እኔ ዩናይትድ 50 ብር። 50 ብር ለምን 50 ብር ካልከፈለ አስወር። መኪናው የአርሴናል ደጋፊ ብቻ ነው። መኪናው የአርሴናል ደጋፊ ብቻ ነው። ገቢና ተገላይ ተው ግን አርሰናሎች ተው። የክሬን ለመግዛት ነው ሁላ ብር ማዋጮ ስብሰባ የምትሰበስቡት ምናምን ጭራሽ በታክሲ ለውላ አልቀራችሁም። እንግዲህ ያው መሰብሰብ ጀመራችኋል፣ እመቻችሁ። እኛ ግን አንድ ቀን እንመጣባችኋለን፣ ችግር የለውም። መቼስ ያው በላቸው። ቪዲዮንም አላየም። ቀደምም የሚጫወተው ጨዋታ ሌላ ኖርማል ጨዋታ ነው። ምንም የሚያውቀው ነገር የለም። አሁን ነው ገና የነገር ነው። እኛ ራሱ አይ እኔ ከማንም በላይ ነው ከኔ ጋር የሚቃለደው እኮ አይደል? በአካልም ተገናኝተን ምናምን በደንብ ራሱ ፍሬንዶች ጋር በደንብ ነው ራሱ ያስተዋወቅኩት ምናምን እና ፒስ ነው እኔ ጋር ፒስ ነው። እኔም ሰላማዊ ነው እኔ ጋር ያለው ነገር እና እኔ አልገባኝም። እኔ ያኩቻ አሁን እኔ ምን የሚያክል ባለፈው አንተ እንደ እኛ እየተቀላለድን አንተ ስትናገር እኔም የተናገርኩን ነገር ከመሀል ቆርጠውት የሆነ አንተን የሆነ ነገር ለማድረግ ምናምን መስሏቸው አንዱ አውጥቶ ለጥፎ ቪዲዮ ሰርቶ ምናምን እንትን እያደረጉት ነው እና በሱ የሆነ አንተን አታክ ለማድረግ ተደርጎ የተደረገ መስሏቸዋልና የዛን ቀን ስትናገር የነበርከው አንተን እንደውም እኔ በጣም ረጅም ታይም ዝም ብዬ ነበር አይደል? እኔ እኮ ለጫወታው የሆነ ሰው እንድመጣ ብዬ ነው እንጂ እኮ እኔ አንተን ታውቃለህ አይደል? እንደ ጌም ላይ ምናምን ሰው ሲያወራ ምናምን እኔ እናንተ ደግሞ እንታውቃለን። የሆነ የሚያክል ሜም ሲሰራ ምናምን አንተ እነሱ የሚሰራው ነገር ላይ ነው የምታምነው። እኔ ደግሞ እንደዚህ ለጫወታ ለድምቀት ሆኖ እንግዲህ ያው ሰሞኑን ትንሽ በላችሁና እኮቻ ትንሽ የመተራረብ አይነት ነገር ተከስቶ ነበር። ያ ላይፍ ላይ የገቡ ኮይን ምናምን ይሰበስቡ የለ እና በዛ ታይም ላይ ምናምን ትንሽ ያው የቃላት ውርወራ ተደርጎ ነበር። በዚህኛው ዛቻና በዛኛው ዛቻ ምናምን እና ያው በቃ እንትን ሲደራረጉ ነበር። እውነት ለመናገር እኔ በጣም አስቆኝ ነበር። አንዳንዴ ደግሞ በጣም የሚያሳስን ነው። ማለት ኦኮቻም የሆነ የሚናገራቸው ነገራቶች አሉ፣ ይሄ ደግሞ በላቸው የሚያወራቸው ነገራቶች አሉ እና ከመጀመሪያው ጀምሮ ይሄን ቪዲዮ ያየ ሰው ማለት ላይቭ የተከታተለ ሰው ቢሆን ኢትስ ኖርማል። ግን መሀል ላይ የእሱ ማለት
ኦኮቻ ላይ በላቸው እስኪበቃው ከተናገረ በኋላ ኦኮቻ ተበሳጭቶ የሆነች ምላሽ ሲሰጥ ያቺኛውን ፓርት እንትን ሪከርድ ያደረገና ከዛ ቲክታክ ላይ ለቀቀ እና ከዛ በኋላ ደግሞ ያው እንግዲህ የሚታየው ወሬ የተነሳ ማለት ነው። ቲክታክ ላይ የኦኮቻ አካውንት ይዘጋበት በቃ አሁን ሪፖርት ዘመቻ ይጀመር ምናምን ቻሌንጁ ይጀመር ምናምን ሲሉ ነበር። እና እንደዚህ ከሚደረግ በመጀመሪያ እንዴት ነው ነገሩ ውስጥ በምን ተጀመረ፣ እንዴት ተጀመረ፣ ማን ነው ጥፋተኛ የሚለው ነገር በደንብ እኛ ማጣራት አለብን። ዝም ብለን መንጫጫት የለብንም እውነት ለመናገር ምክንያቱም አሁን ኦኮቻንም በትክክል እናውቀዋለን ከምን እንደተነሳ ደግሞ በላቸውንም እናውቃለን ከምን እንደተነሳ። ምክንያቱም ሁለቱም ደግሞ ያው የራሳቸው አመጣጥ አላቸው አይደል እንዴ? እና ያው በዚህ ነገር ላይ ደግሞ ሁላችንም ደግሞ የማይሆን ነገራትን ባናወራና ነገራትን ባንቀሳሰር እና ያው ዝም ብለን ኮሜንት ላይ እየመጣን አንተ እንትና እንዲህ ተናግሮ ምናምን እንትና ነው እኮ እንደዚህ ተናግሮ ምናምን የሚሉ ሰዎች አሉና ከነኛ ሰዎች ደግሞ መጠንቀቅ አለብን። እና ሶሻል ሚዲያ ላይ ብዙ ነገራት ይወራል። ሲወራ ደግሞ እኛ አመዛዝነን መቀበል አለብን። ዝም ብለን የተቀበልነውን አሜን ብለን ወስደን ወደ ትግበራ መሄድ የለብንም። ምክንያቱም ያ ነገር እኛን ሊጎዳንም ሊጠቅመንም ይችላል። ምክንያቱም አሁን ኦኮቻ ተናገረ ተብሎ ቪዲዮ ሪከርድ ተደረገ እና ኦኮቻ ላይ በላቸው የበላቸው ምላስ እንደምታውቁት ነው እና ብዙ ተናገረው። ከዛ ኦኮቻ ታገሰው መጨረሻ ላይ ደግሞ የሆነች ነገር ተናገረው። ኦኮቻ ብቻ እንደዛ ልክ ሲናገረው ደግሞ እንዴት እንደዚህ ትናገረዋለህ ኦኮቻን ማለት በላቸው ላይ በበላቸው ሳይድ ሆኖ ማለት ነው። ሳይድ መያዝ አልፈልግም አሁን በዚህ ሰዓት ግን ሳይድ ይዞ እንዴት ነው የሚናገሩት? ኦኮቻ ላይ ትንሽ የጥላቻ አይነት ነገር የመጥላት አይነት አስማሚያ ምናምን እያሳዩበት ነው በዚህ ሳምንት ምናምን። ያ ኬዙ ምንድነው ተናገረው ነው በቃ ዞሮ ምክንያቱም አንተ ከኛ ጋር እዚህ ላይቭ ላይ መቀመጥ ለአንተ ክብር ነው ምናምን ነገር ኦኮቻ ሲል ነበር እና ያቺኛዋን ፓርት አዩ ደግሞ አንተ ለቃቃሚ ነው ምናምን ነገር አሉ። ብቻ እንደዛ ሲሉ ደግሞ ኮሜንት ላይ ደግሞ ታውቃላችሁ የአበሻን ምላስ ከአንዳንድ እንደ አንተ ማን ሆነህ ነው እንደዚህ የምትናገረው አይነት ነገር ምናምን እያሉ ሁለቱንም እንግዲህ ያው እያጋጋሉ ነበር እንዲጣሉ ምናምን ማለት ነው ላይቭ ላይ። ኦኮቻ አላቅም ምርጥ የከተማ ልጅ ነው፣ ያኛውም ደግሞ ያው እንደምናውቀው ነው። ብቻ ግን ዞሮ ያው ከሁለቱም የማይጠበቅ ነገር ነው የሚናገሩት ሚዲያ ላይ ወጡ ምናምን እና ያ ነገር ደግሞ አያስኬድም። እና ማለት ኦኮቻም እኮ የራሱ እውነት አለው በላችሁ ማለት ያንን ነገር ታገሰው ትንሽ የሆነ መደባበር ፓርት ምናምን ሲከሰት ይለ የሆነ የምታወራው ነገር እነዛ አይነት ነገር የተወራው ነው ሪከርድ ተደረገ ቲክታክ ላይ ተለቀቀ። የተለቀቀውን ነገር ደግሞ እንዴት ነው በቃ ጥላቸውን ኦልሬዲ ዞሮ በቃ በላቸው ምንም እንዳላጠፋ ኦኮቻ ብቻ እንዳጠፋ አይነት ነገር ተደርጎ የተወሰደ ነው። ግን እዚህ ጋር አሁን ምንም የተፈጠረ ነገር የለም ለማለት ያክል ነው። እና ዝም ብላችሁ ደግሞ ወሬ የምታመላልሱ ሰዎች እረፉ። መሮኝ እኮ ነው ማሚ አንተ ተቆጭካል እናቴ ሊቦጭቅኝ አንተ አፍንጫን ማታ እንካ ሚጣልኝ ናቲ ወንድ ቆቃን ሚጣልኝ አንተ ባይር ላይ ምጣለኝ ከፈለክ እኔ አንተ ከአንተ ጋር እኔ አልሰባደም ሞኝ እኔ ነው ሞኝ አንተ ነው ኮሸ ብለህ ኮሸ ወስታላችሁ ብለህ ሰው ሌባ አንተ የሰው ያስቀመጠውን ዕቃ ትሰርቃለህ ሌባ እኔ እንጃ እንደዚህ አይነት ሰዎች በይዙ ሲጣሉ ማየት እኔ በጣም የሚያስቀኝ ማለት ሲደባደቡ ሳይሆን የሆነ አላ በቃ የሆነ ሞሜንታቸው በጣም የሚያስቀኝ በቃ የሆነ ሙድ አለው በቃ እኔ በጣም የሚያዝናናኝ የሚያፍታቱኝና አትኛዋን እንትን ይላሉ በቃ መጡ ሰፈል በቃ ይቀውጣሉ። እሺ እንቀጥል እቴን ነው የምላችሁ እዛ መቅዶኒያ አይደለም አማኑኤል ያሉ ዶክተሮች ስራ ማቆማቸው በዚህ ቪዲዮ ነው ያረጋገጥኩት። እና ፕሊዝ ተመለሱ ወደ ስራችሁ። እንዴ ምንድነው ምን የተካሄደ ነው? አንተ የስራህን ይስጥ አንተ ይሄው አስጀመርክ ቻሌንጁን አዳሜ እያበደበት ነው በቃ እብድብዱን ላይ ያወጣስ ብሎ እኛ ላይ እኮ እየተጫወተብን አሁን በቃ ሙድ መያዣ ሆነናል። በቃ ዝም ብሎ ማንም መጥቶ አንተ አይጨፍርብሃል። መችሽ ብቻ ግን እንቀጥል። መገናኛ
ኧረ መገኛ ይምታክ መድኃኒዓለም መገኛ ያርግ ካንተ። ይሄ ከየት ነው ያመጡብን? በመድኃኒዓለም ከየት ነው የሚያመጡት? እየለቃቀሙት እነዚህን። ኧረ በላቸው መገናኛ ያቅ መገኛ ያቅ። ይሄ አዲስ አበባ ገብቶ እንኳን የአዲስ አበባን ውሃ አልጠጣም። እስካሁን የአዲስ አበባን ውሃ አልጠጣም። እንደውም የአዲስ አበባ ውስጥ የተሸራውን ሽሮ እንኳን አልበላም። ኧረ መድኃኒዓለም መገኛ ያርግ። እንደዚህ እኮ ነው አሁን እኛንም ጭምር የሚያሰድቡን። እኔ ከመጣሁ ከሀገር ቤት ስንት ዓመት ሆነኝ። አማርኛ ያው አዲስ አበባ እንደገባሁ ነው የአዲስ አበባን ውሃ ቀምሼ የለመድኩት። መገኛ ይምታክ። ኧረ በላቸው ተው። ይሄ ከማይሰር ደጋፊዎች ውስጥ አንዱ ነው። መድኃኒዓለምን ከማይሰር ደጋፊዎች ውስጥ አንዱ ነው። ይሄ አንደኛው መገኛ ነው። ዘልዛላ። ይሄ ነው ኢትዮጵያ የሚያዋርደው። ቀድሞ ሲጀምር ሰላቢ። ኧረ በእናታችሁ ሰውን አሰልጥኑት። አሰልጥናችሁ ታምጡት። ይሄ አልሰለጠነም። ይሄ ላዩ ላይ ዩኒቨርሲቲ ቢሰራ ራሱ አይሰለጥንም። ይሄ ደንቁሮ ልጅ ይሄ እኮ አሁን እንደኛ አይነቱን ለማሰደብ እኮ ነው። ከየት እንደሚያመጡ እኮ እንዳለ እንደሆነ ይሄ አሁን ለፎሎወርና ለላይክ እኮ ነው የሚያጣምመው። ያጣምም የቸሩ መድኃኒዓለም ያጣምም። ሌላ ምንም አልልም። አንተ እንዴት ሰው አዲስ አበባ ውስጥ የሁሉ ዓመት ነገሩ በቀደም ነው የመጣው። እንዴት አዲስ አበባ መገናኛ ማለት ይከብዷል። መጋኛ ይምታ። ይሄ ነው አንደኛው ደደብ ማይም። እነዚህን የሚከተሉ ሰዎች የራሱ አንዱ እንደዚህ አይነት ማይም ነው እነዚህ የሚከተሉት። አይበላችሁ። አየህ በቃ ረሳ ዴ ተው። እንዲህ አይባልም በላችሁ። እንዲህ አይባልም፣ እውነት እንዲህ አይባልም። ጭራሽ ምርት ይዘን እሺ እንቀጥል። እኛ ብንቀጥል ነው የሚሻለው። ብዙ አንቆይ። እንደዚህ አይነት ቪዲዮ ላይ ብዙ መቆየት የለብንም። ቶሎ የፈጠነ ማሳለፍ አለብን። በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ካልኩኝ ልከሰስ ነው። ስለዚህ እንደዛ ሲሆን እኔ ላሻሽለውና በፍቅር ያበደች ሴት ካሳየኸኝ እኔ ሞት የሚቀሰቅስ ሰው አሳይሃለሁ ካልኩስ ይሄማ ስቅላት ነው የሚያስፈርደው ነው የምላችሁ። ህግ አለ። ስንቱ ህጻናት ሲቆረጨም ምናምን ዝም ያለ ህግ እንደዚህ አይነት ንግግር ተነሳ ሴቱን አላከበረም ምናምን ብለህ እየዬ። ኧረ እባክህ መች ስንቱ እንዲህ እንደዋዛ ህጻናት ምናምን ተብሎ ስንቱ የነፌበን የነማን ምናምን ተብሎ የት እንደደረሳችሁ ምን እንዳረጋችሁ በቅርቡ ራሱ ስንት ጉድ ተፈጥሮ ምናምን ፍርድ ቤት ምናምን ዝም ብላ በቀጠሮ እያመላለሳችሁት ያላችሁ ስንት ጉድ እያለ ሰው እንዲያወራ ብላችሁ ለክስ ምናምን ነገሩን እናንተ ወይ ቲክቶከር ምናምን ቀላጅ ከሆናችሁ ነገሩን እንደነ ዮኒ ማኛ እንደነ ሞጣ እየቀለዳችሁ ከሆነ እንዴ ስራችሁን በአግባቡ ስሩ፣ ወቁት እንጂ አትጃጃሉብን። ሰሞኑን እንግዲህ አስጌ የሆነች ነገር ተናግሯል እና ሚዲያ ላይ ምናምን ቲክቶክ ላይም ብዙ ላይቭ ሪከርድ ሲደረግ ምናምን ብቻ እንደዚህ ተባለ ምናምን። ከዛ የሆነ የመንግስት ምናምን ተነሳና ምን አለ? አስጌን እከሳለሁ። አስጌን ታውቁታላችሁ አብዛኞቻችሁ ደግሞ። እና ምንድነው እየተካሄደ ያለው? አስጌ እንደዚህ ነው እና እንደ ሀገር እኛ እንደዚህ እየሆንን ነው ምናምን እና ይሄ ልክ አይደለም ምናምን ብሎ አስጌ ትንሽ ማውራት ጀመረ እና ምክንያቱም እንደዚህ አይነት ነገር እውነታው አለ እና እውነታውን ደግሞ እንደኛ ታዋቂ ሰዎች መጥቶ አንድ ከታዋቂ ሰዎች መካከል ከማለት እንደዚህ አይነት ነገራት ደግሞ በአንድ ተራሱ ግለሰብ ቢወራ ምንም መነጋገሪያ ሊሆንም አይችልም ምናምን ተባለ እና አስጌ ተናገረ። እንደዛ ብሎ ተናገረ አስጌ እና የሆነ ሚኒስተር አሁን ቀደም ያልኳችሁ ሚኒስተር ተነሳና እከሳለሁ ምክንያቱም ሰብአዊ ጥሰት ምናምን ተባለ። ያኔ እንትና ሲደፈሩ ምናምን እስር ቤት ምናምን ከዛ ቀጠሮ ምናምን ሲባል አሁን ልጁ ሙሉ ዲቴል አውርቷል። እኔ በዚህ ድጋሚ ሀሳቤን እሱ ኦልሬዲ ስለተናገረው ምንም አልጨምርም በዚህ ሀሳብ ላይ ምናምን እና ግን እንዴት ነው ይሄ ነገር? ተው እንጂ ተው። ምክንያቱም እውነታውን ለምን ትደብቃላችሁ እንዴ? እውነታ ሀቅ እንዴት ይካዳል? ሀቅ እኮ አይካድም አይደል? ሀቅ አይካድም። ሌላው ነገር ሊጠፋም ይችላል ሊረሳም ይችላል፣ ግን ሀቅ መቼም አይረሳም እና ልብ እንድትሉት ነው። በመጨረሻ አርሰናል የሚበላው ዋንጫ ይሄ ሆነ። ምንድን ነው
አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው። እኔ ከምንም በላይ በጣም ከምንም በላይ አሳሳቁ። አረ አቤት አቤት መበሻሸቅ ስትችሉበት። የወያላ ቡድን እኮ በቃ ከባድ ነው። ምላሱ ደግሞ የሆነ ሰበብ አያጣም። እኛ እንደዚህ አድርገናል፣ እናንተ እንደዚህ ጭራሽ ለዚህ እንኳን አልበቃችሁም አይነት ነገር። ዋናው እንግዲህ እንደዛ አይደለም ወንዱ። ምርጥ ያራዳ ልጅ ከሆንክ ዋናው ሰርቶ ማሳየት ነው እንጂ ዝም ብሎ እየተሰራ እየተለፈና ብቻ አልልም፣ ምንም አልናገርም። ብቻ እረፉ። እኛ እኮ ችግራችን ከክለቡ ጋር አይደለም። እኛ ክለቡ ኖርማል ነው፣ ምንም እንትን አይደለም። ግን ደጋፊው ምንድነው? በቃ ደጋፊው ምንድነው? በጣም ያን ተከትካቸዋል። በቃ የሆነ ነገር በተፈጠረ ቁጥር የሆነ ሰበብ አታጡ። አረፉ በቃ እንዴ እናንተ እንትን ባላችሁ ቁጥር እኛ እኮ ተሰቃየን። በቃ ጭራሽ ይሁን እኛ 15 ምናምን እኮ ጣጣ የለብንም። እኛ እንነሳለን፣ ምንም ችግር የለብንም። ኳስ ግብ ነች። ነገ ቀጣይ ዓመት ደግሞ ለማን እንትን እንደሚደረግ አይታወቅም። ግን አታፍሉ፣ በቃ አታፍሉ። ይኸው አየናችሁ። ጋይስ የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስካገኛችሁ ድረስ ይሄን ቻናል ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ላይክ አላደረጋችሁ ላይክ አድርጉ። ኮሜንት አልጻፋችሁም ካላችሁ ኮሜንት ሀሳብ አስተያየታችሁን መስጠት ትችላላችሁ። ስድብ አይቻልም። ያ እንግዲህ በቀጣይ ቪዲዮ እስካገኛችሁ ድረስ ፒስ አውት።